ሰላም ጋይስ እንዴት ናችሁ? የቢኒያም ኤፍኤክስ ቻናል ተከታታዮች በዛሬው ቪዲዮ ደግሞ ናዝዳክ ላይ ሌላ ሴታፕ አግኝቼ በኋላ ቪዲዮ ከምሰራላችሁ አሁን እዚሁ ላይቭ ላይ እያብራራው እንዴት እንደገባሁት ባሳያችሁ ይሻላል ብዬ ነው። ትናንትና እንዳወራ ነው ቪዲዮውን ካያችሁት እዚህ ጋር ሴል ገብተን ነበረ። ሴል ከገባን በኋላ ታርጌት ያደርገን ነው ነው እዚህ ፌር ቫልዩ ጋፕ ላይ ነው ማለት ነው። ምን ብዬ ነበር መጨረሻ አካባቢ ላይ ቪዲዮ ላይ መጥቶ እዚህ ጋር ሌላ ስትራክቸራል ሺፍት የሚሰጠን ከሆነ መልሰን ትሬዱን ለባይ እንደምንይዘው አውርተን ነበር። እዚህ ጋር እንደምታዩት እሺ እዚህ ጋር እንደምታዩት ምን አረገልኝ ቼንጅ ኢን ስቴት ዴሊቨሪ ሰጠኝ። ከዛ ቀጥሎ ምን አረገ የ1 ሚኒት ፌር ቫልዩ ጋፑን ኢንቨርት አደረገው ማለት ነው። ከዛ ቀጥሎ ምን አረገ ትንሽ ወጣና መልሶ እዚህ ጋር ታፕ አርግቷታል ማለት ነው። በጣም በትንሹ ነው ይነካት። ልንገባ እንኳን ብናስብ ስፕሪድ ላይ ያስገባን ይችላል። ስለዚህ ይሄው እዚህ ጋር እንዳያችኋት ፌር ቫልዩ ጋፑ ላይ ኢንቨርዥኑ ላይ ገብቶ ተመልሶ ወዴት ሄደ ማለት ነው ወዳልነው ወደ ባይ ሳይድ ሊኩዊዲቲ ሄዶ መልሶ ደግሞ እዚህ ፌር ቫልዩ ጋፕ ላይ ስትራክቸራል ሺፍት ምናምን ሰጥቶ እንደምታዩት አሁን ወርዷል ማለት ነው። ይሄ የምታዩት ደግሞ ምንድነው የ4 አወር ፌር ቫልዩ ጋፕ እና ይሄ ደግሞ የ30 ሚኒት ፌር ቫልዩ ጋፕ ነው ማለት ነው። ዛሬ እንደምታዩት ለንደን ላይ ነው። ለንደን ላይ ምን አረገ እዚህ ጋር ያሉትን ሪላቲቭ ኢኳሎች ብሬክ አረጋቸው። ቀጥሎ ደግሞ እዚህ ጋርም ለንደን ሎ አለ እሱንም ስዊፕ አረገ። እዚህ ጋር ደግሞ እንደምታዩት ኤዥያን ሎ አለ እሱንም ወሰደልኝ ማለት ነው። ከዛ ቀጥሎ ምን አረገ ኢንጂን ኢንተርናል ስዊፕ አረጋት። ከዛ ቀጥሎ ይሄንን መቶ ስዊፕ ሲያደርገው ምን ይሆናል ማርኬት ስትራክቸር ሺፍት ይሆናል። ከዛ ቀጥሎ ምን ሆነ ይሄኛው ፌር ቫልዩ ጋፕ ምናችን ይሆናል ለኛ ኢንቨርትድ ፌር ቫልዩ ጋፕ ይሆናል። ኢንቨርትድ ፌር ቫልዩ ጋፑ እንደምታዩት ምን አረገ ኢንተርናል ሬንጅ ሊኩዊዲቲ ስዊፕ አርግቶ ሪስፔክት አርግቶት እንግዲህ ወደ ላይ መውጣት እየጀመረ ነው። ስቶፕ ሎስ ያርኩት የት ነው ፌር ቫልዩ ጋፑ ሎ ላይ ማለት ነው። የኢንቨርዥኑ ፌር ቫልዩ ጋፕ ሎ ላይ እንደምታዩት እዚህ ጋር ነች ስቶፕ ሎስ አቻተና እዚህ ጋር ነች። እንደምታዩት 1 2 3 እንደዛ ተብሎ ነው ፌር ቫልዩ ጋፕ ስታገኙ ስቶፕ ሎስ ታስቀምጡ የምትችሉት ሶስተኛው ካንድል ላይ ነው ማለት ነው። ስለዚህ ታርጌት ማድረገው የት ነው ማለት ነው እዚህ ጋር እንደምታዩት የ5 ሚኒት መሰለኝ ይሄ 5 ሚኒት ፌር ቫልዩ ጋፕ ነው። የ5 ሚኒት ፌር ቫልዩ ጋፕ አለ። ይሄ ምንድነው የ5 ሚኒት ፌር ቫልዩ ጋፕ እና ኦርደር ብሎክ ኦቨርላፕ አድርገዋል። እስከ 930 ድረስ መጥቶ ወደ ላይ እዚህ አካባቢ መጥቶ ደግሞ ሺፍት የሚሰጠኝ ከሆነ መልሼ ደግሞ ለሴል ትሬዱን ይዘዋለሁ ማለት ነው። ይሄ እንዴት ፕሌይ አውት እንደሚያደርግ እስከ መጨረሻው እንከታተላለን ማለት ነው። ይሄን ይመስላል የዛሬው ትሬድ አናላይዝ ደግሞ ይሄን ይመስላል ማለት ነው። ይመቻችሁ። ኦኬ ጋይስ እንደምታዩት ብሬክ ኢቨን ፖይንታችን ሂት ተደርጎልናል። ሁኔታውን አይተን ስቶፕ ሎሳችንን ወደ ኢንትሪ ሌቭል እናመጣዋለን ማለት ነው። አሁን አሪፍ ረን እያደረገ ነው። ኦኬ እሺ እንደምታዩት አሪፍ ሁኔታ በቦዲ ነው ብሬክ ያደረገልን። ይሄ ምንን ያሳየናል ማርኬት ወደ ላይ መውጣት እንደሚፈልግ ፑሽ ማድረግ እንደሚፈልግ እየነገረን ነው ማለት ነው። ስለዚህ አላርም እዚህ ጋር ሞልተን ነበር ጮሃለች መሰለኝ። ሁኔታውን አይቼ ብሬክ ኢቨን አደርጋለሁ ማለት ነው። አሁን ወደ ብሬክ ኢቨን ማድረግ እንሂድ። ጋይስ ብሬክ ኢቨን አድርጌዋለሁ።
ኦኬ እሺ አሁን ሪትሬስ እያደረግን 3 ሚኒት ዊክ ነው 5 ሚኒት ደግሞ በቦዲ ነው ኦኬ 1 ሚኒት ደግሞ ስቲኒዮ بتوت ይሻላል ሉጣ እሺ ሪከርዳችንን አሁን ፖዝ እናድርገውና የተወሰነ ሲሄድ ደግሞ እንጀምራለን ማውራት ማለት ነው ኦኬ ጋይስ እንደምታዩት እንደማሳው ነው የተፈጠረው ሶ በጣም ነው ፑሽ ያደረገው ወደ ላይ ሶ አሁን መጥቶ ቲፒያችንን ሂት እንደሚያደርግልን አንጠራጠርም ሶ ጋይስ እንደምታዩት ፌር ቫልዩ ጋፑ እዚህ ጋር ነው አይደል ሶ ፌር ቫልዩ ጋፑ 50% ነው የኔ ቲፒ ስለዚህ ምን አደርጋለሁ ማለት ነው ኦኬ አልቆመልኝ ሶ ፌር ቫልዩ ጋፑ 50% ላይ ያለው ስለዚህ ቲፒው 50% ላይ ያለው የፌር ቫልዩ ጋፑ ስለዚህ ምን አደርጋለሁ ማርኬቱ መጥቶ እዚህ አካባቢ ሲደርስ ማርኬት ትሬዱን እንደዚህ ክሎዝ ላደርገው ይችላል ማኑዋሊ ስለዚህ እንጠብቀዋለን ማለት ነው እስከዛ ድረስ ሶ አካሄዱ በጣም ኢምፐልስ ያለው ከሆነ እስከ ቲፒ ጠብቀዋለሁ ካልሆነ ደግሞ ማኑዋሊ በጄ ክሎዝ አደርገዋለሁ ማለት ነው ሶ ቪዲዮውን እስከ መጨረሻው ተከታተሉት 5 ሚኒት ላይ ሆነን ያ በጣም አሪፍ ነው አካሄዱ በጣም ኦኬ ኦኬ ጋይስ እንደምታዩት በጣም ነው ፓምፕ አድርግቶ ወደ ላይ የወጣው ሶ ምን አይነት ፍጥነት እንዳለው አይታችሁታል ኦኬ ጋይስ ይሁን እንደምታዩት በጣም ፍጥኖ የወጣው ማለት ነው ሶ ስማሽ ለናደርገው ነው ዛሬም another 1 2 3 ማለት ነው another 1 2 3 ስማሽ ልናደርግ ነው let's go ይቻላል ስክሪንሾት ኦኬ ሂት ሊያደርግ ትንሽ ነው የቀረው ቶሎ በላ ሶ የዚህን ትሬድ ፕሩፍ ከፈለጋችሁ ደግሞ
ቴሌግራም ላይ ፖስት ስለማድረግላችሁ ገብታችሁ ማየት ትችላላችሁ። ቴሌግራም ዩዘር ኔም ይሄው እዚህ ጋር አትታይም። ኦኬ ቴሌግራም ዩዘር ኔም ይሄ ነው። ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ኦኬ ትንሽ ፒፕ ነው የቀረን። ሂት ሊያደርግ ነው። ሌትስ ጎ ጋይስ። ስማሽ አድርገነዋል በተሳካ ሁኔታ። የዛሬውንም ሁላችሁም ይመቻችሁ ማለት ነው። ኦኬ በዚህ ቪዲዮ እንደተማራችሁበት ተስፋ አደርጋለሁ። ያው ብዙም አላብራራሁትም ምክንያቱም ያው ትናንትም የሁለቱም ቪዲዮ ላይ ሰርቼላችኋለሁ ማለት ነው። የዚህን ሴል ትሬድ እና የዚህንም ሴል ትሬድ ስላብራራሁት አንድ አይነት ናቸው። አንድ አይነት ስትራቴጂ፣ አንድ አይነት ኢንትሪ ነው የተጠቀምኩት። ኔክስት ደግሞ አይሲቲ ሲልቨር ቡሌት ላይ ደግሞ ሴትአፕ የምናገኘው ከሆነ እሱንም ገብተን ነው ስማሽ እናደርገዋለን ማለት ነው እንደተለመደው። ጋይስ ሲመቻችሁ እንደምታዩት ካልኩት ቦታ ደግሞ አሁን በኢምፐልስ መውረድ ጀምሯል። ዛሬ በዚህ አጠናቀናል ማለት ነው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉበት። ይመቻችሁ።